ኦሪት ዘፍጥረት ምዕራፍ 20 አብርሃም በመምሬ የነበረውን መኖሪያውን ለቆ ወደ ኔጌብ ሄደ። በቃዴስና በሹር መካከልም ተቀመጠ። በገራርም በእንግድነት በተቀመጠበት ጊዜ አብርሃም ሚስቱን ሳራን እህቴ ናት አለ። ስለዚህ የገረራ ንጉሥ አቤሜሌክ ሰዎች ልኮ ሳራን እንዲያመጡለት አደረገ። ነገር ግን አንድ ሌሊት እግዚአብሔር በሕልም ተገልጦ አቤሜሌክን ይህች ሴት ባለባል ስለሆነች እርሷን በመውሰድህ ምክንያት ትሞታለህ አለው። ሆኖም አቤሜሌክ ገና ወደ እርሷ አልቀረበም። እንዲህ አለ፣ ጌታ ሆይ እኔ ምንም በደል አልፈጸምኩም። ታዲያ እኔንና ሕዝቤን ታጠፋለህ? እህቴ ነች ያለኝ ራሱ አብርሃም ነው፣ እርሷም ወንድሜ ነው ብላለችና። እኔ ይህን ያደረግኩት በቅንነትና በንጹህ ሕሊና ስለሆነ ምንም በደል አልፈጸምኩም አለ። እግዚአብሔርም በሕልም እንዲህ አለው፣ በንጹህ ሕሊና እንዳደረግህ አውቄአለሁ። ወደ እርሷ ቀርበህ በእኔ ፊት ኃጢአት እንደሠራ ያደረግኩ ስለዚህ ነው። አሁን ግን ሴቲቱን ለባሏ መልሰህ ስጥ፣ እርሱ ነቢይ ስለሆነ እንዳትሞት ጸልይልሃል። እርሷን መልሰህ ባትሰጥ እንደምትሞት ወቅ። አንተ ብቻ ሳትሆን ሕዝብህም በሙሉ ታልቃላችሁ። በማግስቱ ጠዋት በማለዳ አቤሜሌክ ለባለመዋሎቹን ጠርቶ የሆነውን ነገር ሁሉ በተረከላቸው ጊዜ ደነገጡ። ከዚህ በኋላ አቤሜሌክ አብርሃምን ጠርቶ ይህ ያደረግክብን ነገር ምንድን ነው? በእኔና በመንግስቴ ላይ ይህንን በደል ያመጣህብን ምን ያስቀየምኩ ነገር ቢኖር ነው? አንተ ያደረግክብኝን ነገር ከቶ ማን ሰው አያደርገውም? ለመሆኑ ይህንን ያደረግከው ለምንድን ነው? አብርሃምም እንዲህ ሲል መለሰ፣ እዚህ ቦታ እግዚአብሔርን የሚፈራ ሰው የለም ብዬ በማሰብ ሚስቴን ለመውሰድ በመፈለግ ይገድሉኛል ብዬ ስለሰጋሁ ነው። ደግሞም እርሷ የአባቴ ልጅ ስለሆነች በእርግጥ እህቴ ናት፣ ነገር ግን የእናቴ ልጅ ስላልሆነች አገባኋት። ስለዚህ እግዚአብሔር ከአባቴ ቤት ወጥቼ ወደ ባዕድ አገር እንድሄድ ባዘዘኝ ጊዜ በምንሄድበት ቦታ ሁሉ እህቱ ነኝ ብትይ ለእኔ ታላቅ ውለታ እንዳደረግሽልኝ ቆጥረዋለሁ ብዬ ነበር። ከዚህ በኋላ አቤሜሌክ ሳራን ለአብርሃም መልሶ ሰጠው፣ እንዲህም በጎችና በሬዎች የወንድና የሴት አገልጋዮችም ሰጠው። አብርሃምን እነሆ የእኔ ግዛት በፊትህ ነው፣ በፈለግከው ስፍራ ኑር አለው። ሳራንም አንቺ ምንም አስነዋሪ ተግባር ያልፈጸምሽ ንጹሕ መሆንሽ ከአንቺ ጋር ያሉት ሰዎች ሁሉ እንዲረዱት ምልክት ይሆን ዘንድ ለወንድምሽ ለአብርሃም 1000 ብር ሰጥቼዋለሁ አላት። ከዚያ በኋላ አብርሃም ለእግዚአብሔር ጸለየ። እግዚአብሔርም አቤሜሌክንና ሚስቱን ሴቶች አገልጋዮችንም ፈውሷቸው ልጆች እንዲወልዱ አድርጓቸዋል። በአብርሃም ሚስት በሳራ ምክንያት የአቤሜሌክ ቤተሰብ ማኅፀን ሁሉ ተዘግቶ